ቱዴይ ከቻልክ በፍቅር ኑራት ካልቻልክ እስኪ አትበጥብጣ እኔ እኮ ወንድም ነኝ እሷ ደግሞ እህት ጨዋ ግጥም ነው ቤት አይመጣም እንዴ ዜሮ እንዴ አረካስ ሱሪ ላይ ያለ ዚፕ ለምን ይጠቅማል ለነፋስ ምንድነው እዚህ የማዕድን ስራ ወጥተህ ወደ ኢምፖርት ኤክስፖርት ስራ ሙሉ ለሙሉ እንድትገባ እናስተነቀቀን ይሄማ በጣም ከባድ ነው እንደዚህ ማለት እኮ በዚህ ዘመን አይቻልም እናንተም ባለ ሀብቱ ናችሁ እንጂ እንደዚህ አይነት ዋርኒንግ ልታመጡ አትችሉም ስለዚህ ፕላኑ ለምንድነው ሼክ የሚያደርገው ሽጉጤን ያቀብኝ ዝም አልኳችሁ አላችሁ ሰላም ጤና ይስጥልን እንዴት ናችሁ ዲዮል ኢንተርቴይንመንት ቤተሰቦች ተመልሰናል ዛሬ ምን እናንተ ዘና ፈታ ያረጋሉ የሆናችሁ ቪዲዮዎች ይዘን መጥተናል እስከ ቪዲዮ መጨረሻ አብራችሁን ቆዩ ለመጀመሪያ ጊዜ መጣችሁ እንኳን መጣችሁ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ይጨመር ይቀነስ ምትሉት ነገር ሌላ ሰው ማይተል በቀላችሁ ሼር አድርጉ ሰብስክራይብ ያደርጋችሁ አይደለም እኔ ለምን እንደሆነ ሁሌንም ነው ሰብስክራይብ አድርጉ ሰብስክራይብ ምትለውን በተን ከሰር ያለችው ንኳት ከዛ የዶል ምልክቷን ተጫኑ ሁሌ አዳዲስ ቪዲዮ በለቀቁ ቁጥር ቶሎ ቶሎ እንዲደርሳችሁ ማለት ነው እና እንቀጥላለን ማለት ነው ወደ ቪዲዮ እንግዲህ ቤተሰቦቻችን በአዲስ ፕራንክ ተመልሰናል ይሄንን ቪዲዮ እስከመጨረሻው ተመልከቱ ለጤንነት አባ ላንቺ ማስተላለፍ ለጤንነት ያሰንክሻል አባ ተካባ አውቶ ማፍረጥ ዩር ቦልስ ጀለስ ምን አስቦ ነው ዘር ማብዛት አይፈልግም እንዴ ዜሮ እንዴ አረካስ ምንድነው አንተ አንዴ ማስጠና እና አንተ አስጠነፈኝ 10 ከ10 እንዳመጣልህ ፈለክ ሱሪ ላይ ያለ ዚፕ ለምን ይጠቅማል ለነፋስ ምንድነው አጣርቻ አልሰማሁሽ እኮ ለነፋስ የምን ነፋስ ነው የሚጠቅመው ዚፑ ማለት ወይም ለማስገባት ወይም ለማውጣት ምን በኢየሱስ doesn't make sense ላጤ በእንግሊዘኛ ምን ማለት ነው ወንደላጤ ምንድነው እንግሊሽ ቆይ ለማስወጣት ነው ማስገባት ያለው ምኑን ነው ተቀሙ ምንድን ነው ገሬ ምር እሱ እንዳው ለማስወጣት ለማስገባት አው ካላችሁ ምንድነው ያልከው ሻይ አለ ማኪያቶ አለ ኤስፕሬስ አለ ለምንድነው አለ የምትለው አሃ መብራት አለ ዳኛ አለ ሁሉ ነገር ስላለ ነው ወይ ሻይ አለ ቡና አለ ወተት አለ ይለኛል እድላላ አይደል እንዴ እኮ ስላለ ነው ሻይም ቡናም ወተትም አለ ደገመችው በጣም ይገርማል እሺ የካፌ ምን ፈልጋችሁ ፕሊዝ ባስቸኳይ ያሻልቅበት ልጥራ ባስቸኳይ ይኸውልሽ እኔ ቆንጆ ጋሽ ያልቅበት በጣም ቢዚ ነው ከውጭ ሀገራት ካፌዎች ጋር እየተጻጻፈ ከብራዚል ከቬንዙዌላ አይደል ከድራፍት ጋር የተጻጻፉ እየተጻጻፉ ቢዚ ናቸው እኛ እንታዘዝሽ whatever ግን
ለምንድን ነው በወንድ ጾታ የሚጠራው? ማን ነው እሱ? ለምንድን ነው ሻይ አለች ቡና አለች ወተት አለች የማትሉት? This is gender discrimination እኮ ባለው ጀንደር ሚስትሬሽን። እሺ ቆንጆ እናስተካክላለን። ቡና አለች ሻይ አለች ወተት አለች ምን ትምጣልሽ? ጋሽ ያልቅበት ልጥራት? ጋሽ ያልቅበት ወንድ ነው አይደል? እቺ ያልቅበት እሳቸው ጥራቸው ልክ ነኝ አይደል? ኤክስትሪም ፌሚኒስት የሚባሉት እንደዚህ ናቸው። ቡና አለ ለምን አላችሁ? ሻይ አለ ለምን አላችሁ? ለምን ቡና አለች ሻይ አለች? ቼቼ ቁም የሚለው ለምን ቁሚ አይሆንም ምናምን የመንገድ ዳር ማለት ነው። ይሄ ከእኩልነት ጋር የሚገናኝ ነገር ደግሞ እኩልነት የሚባለው አይዲያ ራሱ አሻሚ ይመስለኛል። ማለት ሴቶች ፐርፌክት የሆኑበት ነገር ፐርፌክት ሳይሆን ሴቶች ጎበዝ የሆኑበት ነገር አለ፣ ወንዶች ጎበዝ የሆኑበት ነገር አለ። ሴቶች ማድረግ የሚችሉትና የማይችሉት ነገር አለ፣ ወንዶች ማድረግ የሚችሉትና የማይችሉት ነገር አለ። ወንድና ሴት ሁለቱም የተለያየ ጾታ ነው። በቃ በጣም የወጣው ፌሚኒዝም የአውሮፓ ላይ ምናምን ያለው ሴቶች እኩልነት ሲባል ሴትነታቸውን ትተው ወንድ መሆን የሚጠሉትን ጾታ መሆን ማለት ነው። ወንድ በጣም ነው የሚጠሉት ምናምን ከዛን መጨረሻቸው ስታይ ወንድ ነው የሚሆኑት። በቃ ኮምፕሊትሊ የወንድ ባህሪ ጎርነን ያለ ድምጽ አለባበሳቸው እንደ ወንድ አክተም ያደርጉት ምናምን እና አንድ ፌሚኒዝም አይዲያው እንትን የተባለ ይመስለኛል ወደ ሌላ መንገድ የተወሰደ ይመስለኛልና እስኪ ምን ታስባላችሁ? ፌሚኒስት ምናምን አይዲያው ኖርማሊ ፒውር አይዲያው አሪፍ ነው፣ ግን ደግሞ በጣም ሲሄድ ደግሞ ወደ ሌላ መንገድ ነው የሚሄደው። ሀሳባችሁን ኮሜንት ላይ ጻፉልኝ እስኪ። ዝም አልኳችሁ አላችሁ ደስ አላችሁ? እንኳን ደስ አላችሁ። ሳቃችሁብኝ፣ አላገጣችሁብኝ፣ ቀለዳችሁብኝ። ሻይ እንኳን የጋበዘኝ የለም። እብድ ስድብ ቅዥቢ ምናምን የሆነ መላላጫ መጋጋጫ ነው ያደርጋችሁኝ። ሻይ እንኳን እንደ ሳቅሽብኝ አስቅሻለሁ፣ እያለቀሽ አሰግድሻለሁ። ከፍቅር ይዝም ወደ ዛቻ ይዝም እያስለቀስኩ አሰግድሻለሁ። ማን ነው አንተ? አረበላ ዶም ተለሳልሰሽ ስትመጪ አላማርሽኝም ነበር። አንድ የፍቅር ሃይማኖትን መሰረትኩ ከሚል ሰው ዛቻና ማስፈራሪያ ምን ማለት ነው? ከነቢይ ደምሳሽ እኛ ይሄን አንጠብቅም። በጣም ተሰምቶናል። አሁን የት ነው ቢሮአችሁ ወረ ቸርቻችሁ? ሰልፍ ነው ጣልን ዘይድ ግን እናንተ ለምን ነው ሻይ ማትጋብዙት ሆናላችሁ? ሰውየው የሻይ ሻይ ሶስ ሊኖርበት ይችላል። ምንድነው ጋብዙት፣ ስታገኙት ጋብዙት። ሙድ መያዝ ብቻ አይደለም እንኳን ስለ ኤችአይቪ ምን ታስባለህ? ስለ ኤችአይቪ ራሱ ዝም ብሎ ጉንፋን ነገር ነው። የድሮ ኤችአይቪ ያለ ሰዎች ምን ሆኑ? አለቁ፣ ሞቱ። ድሮ ኤችአይቪ የነበሩበት ሰዎች አለቁ። ማውራራ ይጣላል። ወገብ ተይዞ ነው። ምን እያደረጉ እየበከሉ ነው፣ እየሞቱ መሰለኝ። ድሮ ኤችአይቪ ያዘዘው እኮ በጥቅማት ነው የሚሞተው። አሁን እየሞተ ታገኛለህ። ፕሉስ ቀልድ ነው። ወደ ሲሪየስ ነገር ስንወስደው በጣም እየተስፋፋ ነው የኤችአይቪ በወረርሽኝ ደረጃና ጭራሽ የሆነ የጠፋ ምናምን ይመስለው ዝም ማንም ስለዛ ያወራ ምናምን ነገርና ፕሉስ ግን በጣም ብዙ ሰው እንትን እያለ በዛ በሽታ እንትን እያለ ነው። አሁን የድሮቹ እንደዚህ ሆኖ ነበር ምናምን። አሁን ላይ አትሊስት ሰው የተሻለ ግንዛቤ ነበረው። አሁን ላይ ሰው ግንዛቤ ያለው ለማለት ይከብደኛል። ምክንያቱም ኦልሞስት ተረስቷል ነገር እዩ ኤችአይቪ የሚለው ነገር ምንም ሚዲያ ላይም ሰምቼ አላውቅም። ሰዎችም እንደዚህ እንትን ሲሉ ሰምቼ አላውቅም። የሆነ ሰዓት በጣም ይወራ ነበር በፊልም ላይ ምናምን ተስተውሶ ከሆነ ቀዝቃዛ ወላፈን ላይ ምናምን ብቻ በፊልም በድራማም እንደ የቴሌቪዥን ፕሮግራሞች ላይ ምናምን ግንዛቤ ማስጨበጫ አይነት ነገር ሲሰራ ነበር። አሁን ጭራሽ ተትቶ ከምንም ያለው ላይ መስለም ሰው በጣም የተዘናጋ ነውና እንንቃለ ማለት ነው። በድጋሚ አብራሪያችሁ ሞጣ ነኝ። አሁን 35000 ጫማ ከፍታ ላይ ነን ያለነው። እያበረርን ነው። አይጀግናው ካፕቴን፣ አይጀግናው እንዴ ሆስቴስ ማን ነው የሚጮኸው? እንዴ ተሳፋሪ ነው ምን እያለ ነው? አውሮፕላኑ ለምንድነው ሼክ የሚያደርገው? ሽጉጤን ያቀብኝ ይሰማኛል? አንድ ሽንታም አንተ ወራዳ በታክሲ ላይ የምትሄድ መሰለህ እንዴ? አውሮፕላን ላይ እኮ ነው ያለው። መብረቅ አለ፣ ንፋስ አለ። ምን አይነቱ ነው ባካችሁ? ለነገሩ ጮርናቄ እየበላህ አድገህ
እንዴት ብለህ ነው ማትን በጫበጨው? እንደኛ ነጭ ጤፍ እየበላህ አይደል? ምንድነው ፈረንጅ ነው እንዴ? ጠጋ ብለሽ ጠይቀዋ። የፈረንጅ አማራ ነህ ትግሬ ወይስ ኦሮሞ ወይስ ጉራጌ በይው። ከሞታ ጋር ነው እዚህ ድረስ ነው የሚሄዱ። የፈረንጅ አማራ ነህ ትግሬ ነህ ኦሮሞ ነህ? ሃፒ በርዝዴይ። አመሰግናለሁ የኔ ውድ። ኢሬት ስንት ዓመት ሞላሽ ግን? 25። ኦኬ በቃ ሰላምት እናደርጋለን። ለባብሽ ሃፒ በርዝዴይ ነው። አመሰግናለሁ። ለሽ 25 ወላሂ እንኳን ተወለድሽ 25 አመሰግናለሁ። እንዳቲ 25 እንዳቲ 25 ምን ነው አረዲያ የሴቶች እድሜ ማይሄደው ነገር ነው የሚገርመው። እና ኑሮም እንደ ሴቶች እድሜ ባይጨምር አዘጋጅ አቅራቢ ዳኛ የራቁም ስፋኛ ሄዶ በከንጁ ባክስ ነኝ እኛ ሂፓፕነን ከኛ ጋር በጥረት ሂፓፕ እንድትውሉ ባክሮትና ብዛለን በባም ከቻልክ በፍቅር ኑራት ካልቻልክ እስኪ አትበጥብጣ። እኔ እኮ ወንድም ነኝ እሷ ደግሞ እህት። ጨዋ ግጥም ነው ቤት አይመታም። ፋቲ ሸረኝነት ምን አለ ቢቀር ፍቅር በፊደል ብቻ ሲገለጽ ዘንድሮ አረባክ ፍቅር የሌለው ሰው ባይኖር ይሻላል። ዘንድሮ ለዘፈን ገጠም አያስፈልግም ማውራት ብቻ። ከዛ ከሰር የምትኖረው ምናምን ምት ከዛ ውጭ ዝም ብላ ማውራት ነው ባል። What is he saying? ምንድነው ግን ይሄን ያክል በተደጋጋሚ አስደውሎ በጠዋት ካላገኛችሁ ብላችሁ ሳምንቱን ሙሉ ነው እየደወላችሁ የነበራችሁት? በሰላም ነው? ምን ተፈጠረ? ለአስቸኳይ ጉዳይ ነው የመጣነው። የማዕድናቱ Who are you guys? ቀጥታ አቆመን። እኛ መረጥልን ስራ እንዲሰራ ነበር። የማዕድኑ ስራ እኮ ለማንም የሚበቃና ሙሉ ኢትዮጵያዊ ሊሰራው የሚችለው ነገር ነው። እኛ አሁን የጨው ስራ የምንሰራው ለምግብነት ብቻ አይደለም፣ ኬሚካልም ተደርጎ ወደ ውጭ ኤክስፖርት እንዲደረግ ነው የምንፈልገው። ዛሬ መጣነው ከዚህ የማዕድን ስራ ወጥተህ ወደ ኢምፖርት ኤክስፖርት ስራ ሙሉ ለሙሉ እንድትገባ ልናስጠነቅቅህ። ይሄማ በጣም ከፈንተን ባለሀብት ሆናችሁ እንጂ እንደዚህ አይነት ዋርኒንግ ልታመጡ ባለሀብት። ስለዚህ ለአንተ መጥፎ ስለሆነ ከዚህ በኋላ ባትዳፈሩ በጣም ጥሩ ነው ብለን እናስባለን። ፒኪ ብላይንደርስ ኛውስ ረሳችሁት ነው? ቃቃ መጫወት ጀመርክ መሰል። ወይኔ ነቃ መሄጃ ያላችሁን ብላችሁ ነው እንዴ ተጫወቱብን? እሺ እንግዲህ የዛሬ ቪዲዮችን ይመስል ነበር። ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። ሰብስክራይብ ስታደርጉ የነበራችሁ ሰዎች ሰብስክራይብ አድርጉ። መኮሳተሉ ጀምር እንዴ አታ። እሺ ለማንኛውም ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉ። ሌላ ሰው ማይታልበ ካላችሁ ሸር አድርጉ። በቃ ቪዲዮ እስከነገናኝ ድረስ